ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በትግራይ ያለው ውጥረት እየተባባሰ ባለበት በዚህ ወቅት የተለያዩ ኃይሎች በጉዳዩ ዙሪያ የተለያዩ መረጃዎችን እያወጡ ይገኛሉ። የትግራይ ክልል ጊዜያዊ አስተዳደር ጉዳዩን በተመለከተ መግለጫ ሰጥቷል። ድርድር ካስፈለገ ዝግጁ ነኝ ሲልም አስታውቋል። የአብይ አህመድ አገዛዝ እስካሁን ይፋዊ በሆነ መልኩ ስለ ጉዳዩ የሰጠው መግለጫ የለም። ያለው ውጥረት በአብይ አገዛዝ የድሮን ጥቃት ጨምሮ ነገሩ ወደ ከፍተኛ ውጥረት ሊሸጋገር ይችላል የሚለው ስጋት ተጠናክሮ ቀጥሏል። የአፍሪካ ህብረት ሁሉም ወገኖች ጉዳዩን በጠረጴዛ ዙሪያ እንዲፈቱና ነገሮችን እንዲያረግቡ ጥሪ አቅርበዋል። በፋኖም ሆነ በህዋት በኩል ጉዳዩን በተመለከተ እስካሁን የተሰጠ ማብራሪያም የለም። ፋኖ በዚህ ጉዳይ ላይ ጣልቃ እንዳይገባ በተለያዩ ኃይሎች ግፊት እና ጫና እየተደረገ ይገኛል። ለማንኛውም በትግራይ ክልል ያለውን ወቅታዊ ሁኔታ እንመለከታለን። የዘውትር ተሳታፊያችን መስመር ላይ ይገኛል። እንግዲህ ብዙ ነገሮችን እየሰማን ነው። በተለይ በትግራይ ክልል ወደ አማራ ክልል ወልቃይት፣ ጠለምትና ራያ ከነዚህ ጋር ተያይዞ ህዋቶች ጦራቸውን አስገብተዋል የሚል ነገር ተሰምቶ ነበረ። አሁን ባለው ሁኔታ ከፍተኛ ፍጥጫ እንዳለ በሁለቱም ወገኖች በኩል የድል ዜናዎች እየተሰማ ያሉ። ለማንኛውም በአንተ በኩል ምን አለ? ይህን የተመለከተ ልዩ መረጃም አንከር ሚዲያ ደርሶታል። ይህም በቀጥታ እንደምታቀርበው ተስፋ አደርጋለሁ። ወደ አንተ ልለፍና ያለው ሁኔታ ምን ይመስላል? አመሰግናለሁ መሳይ። እንግዲህ ችግሩ የተፈጠረው በጸለምት አካባቢ የሚገኙ የመንግስት ጄኔራሎች የቲዲኤፍ ወታደራዊ አዛዦችን በቀጠናው ሰላም ጉዳይ ላይ በፕሪቶሪያው ስምምነት ጉዳይ ላይ እንነጋገር በማለት በተለይ በዋናነት በዛ አካባቢ የሚገኘውን አርሚ 11 የሚባለውን የሎጂስቲክስ ኃላፊና ወታደራዊ አዛዦችን ለውይይት ከጠሯቸው በኋላ በመከላከያ ካምፕ ከተገኙ በኋላ ተማርካችኋል በማለት እንዲቀመጡ ካደረጉ በኋላ በጌታቸው ረዳ የሚደገፈው በተለይ በዋናነት ከ6 ወርና ከ5 ወር በፊት የህወሓት ኃይሎችን ከድቶ የመከላከያ ሰራዊትን የተቀላቀለው ሀጎስ የተባለ በዛ አካባቢ የሚንቀሳቀስ ይህን ሰው ወደፊት በማስቀደም ሙሉ ጦርነት ለመክፈት ከፍተኛ ግፊት ተደርጎ ነበረ። እንግዲህ በዋናነት ምንድን ነው የጦርነቱ ዓላማ ምንድን ነው? የቲዲኤፍ ኃይሎችን መምታት ነው? ቦታውን መቆጣጠር ነው? የህወሓት ኃይሎችስ ተሻግረው ጸለምትን፣ ወልቃይትን፣ ጸገዴን፣ ራያን መያዝ ነው? አይደለም። ይሄ በመንግስት ኃይል የተቀነባበረ ሴራ እንደሆነ የአካባቢው ማህበረሰብ በደንብ ተረድቷል። ውጊያው በጀመረ በጥቂት ሰዓታት ውስጥ ደባርቅ ላይ፣ አዳርቃይ ላይ፣ ማይጸምሪ ላይ ሰላማዊ ሰውን መፈክር ይዘው እንዲወጡና ሰላማዊ ሰልፍ እንዲያደርጉ አድርጓቸዋል። አሁን እየደረሰን ያለው መረጃ በተለይ በዋናነት በትግራይና በአማራና በአፋር አዋሳኝ ድንበሮች አካባቢ ከፍተኛ ውጥረት ተከስቷል። በአንዳንድ ቦታዎችም ላይ ጠንከር ያለ የከባድ መሳሪያና የቡድን መሳሪያ ከፍተኛ ቁጥር ያለው የሰራዊት ኃይል